ልጆቹ ወደ ቦሳሶ ከሄዱ 3 ቀን ሆናቸዋል። እያቆራረኩኝ እሄዳለሁ ብትል አደርስባቸው። መኪና ይዘን መሄድ ያለብን። ታዲያ ታምራትን አንቆ ገድሎ ማን ነው? ይጨርም ሊያውም እኛ በር ድረስ ተከትሎት። ለማንኛውም ባርች አንተ አይደለም የገደለው። ምንድነው ከደስታ አካፍሉን እንጂ ይላባው አንተ ልጅ አትንቀሽቀሽ። አላስጨነቀ ሶስናስ እስከዚህ ሰዓት ድረስ ተለማመጥኳት። በቃ ከዚህ በላይ ለማመጣት አልፈልግም። ተውኳት በቃ። መኝታ ክፍል ጅና ከቁም ሳጥን ውስጥ የሳንቲም ቦርሳ ይዘሽ ነይ። እሺ ቶሎ በይ ተጣጣ። መድኃኒቱ ልጅን ለጉዳት ዳርጋት ይሆን እንዴ? ያን ያህል እንኳን ለከፋ ጉዳት አይዳርጋት። በመጠኑም ቢሆን ግን ችግር ማስከተሉ አይቀርም። ስለዚህ የግድ ሐኪም መኖር አለበት። ጥሩ ነው። ሞኛቱኝ ማሪቱ ይሄን እድል መቼም አታገኙ። ችግር ቢፈጠርም ቶሎ ጭነሽ ሐኪም ቤት ትወስጃታለሽ። ማይ ዛሬ በጣም ያስደስትሽ። ምንም አይደል። ዶክተር ሰለሞን ደውሎልሽ ያውቃል? አራቀው። ለምን ጠይቅሽ? አይ ምንም ዝም ብዬ ነው። አሁን የት ነው የምንዝናናው? እንጂ ደስ ያለሽ ቦታ። አይኔ ነገር ትልቁን ነገር ረስቼው ስልኬን እኮ ጣልኩት። ኧረ እባክሽ በእውነት የት ጣልሽው? እኔ አላውቅም። ደግሞ ይሄ 2 ቀን ትልቅ ጉዳይ አለኝ። ስልክሽን ወስዷለሁ። እሺ እኔ የምልሽ ማይ ከብሩኬ ጋር መቀጠል እንችላለን? እንደኔ ስሜት ባትቀጥይ ደስ ይለኛል። ግን አላስገድድሽም። ምርጫው አንቺ ነው።
ማሉ እንደ ሰዎች ሁሉ የት ሄዱ? ነገ ወደ አዲስ አበባ መመለሳችን አይደል? ከዛ በፊት መስፍን አንድ ማሳያችሁ ቦታ አለ ብሎ ከባረች ጋር መኪና ሊያመጡ ሄደው ነው። የመዝናኛ ጊዜ አግኝታችኋል? ምን ነው ማሉ መምጣት ያላስደሰተሽም ወይንስ? አስደስቶኛል። ግን ቆይ ለብሩኬ ጠበቃ የቀጠረለት መስፍን አይደል እንዴ? ለምንድን ነው እኔ ነኝ ያልከኝ? እኔ ነኝ ያቆንኩለት አለሽ? ቢልሽም አይገርመኝም። በማይረባ ነገር አኩርፎ የልጁን ጉዳይ ከተወው በኋላ እንደዚህ ባይልሽ ነበር የሚገርመኝ። ምን መስፍኔ እየዋሸ ነው ልትለኝ ነው? ሌላም ማድረግ ይችላል። አስናቀ የማይታመን ነገር ባታወራ ጥሩ ነው። ማውሊ የፈለግሽውን ነገር ነው። ለኔ ትልቁ ነገር ልጅሽ መፈታቱ። ይልቅ ምን ነው ከአዲስ አበባ ድረስ ሮጬ መጥቼ ምን ነው ያልተባልኩበት ምክንያት ምንድነው? ከናንተ ጋር አብሬ መሆን ስለፈለኩ ነው አላልኩም እንዴ? እሱ ባልሽን ለማሳመን የተጠቀምኩበት ዘዴ ነው። ዋናው ነገር ግን ችግር ገጥሞኛል ስላልሽ ምን ሆነችብኝ ብዬ ነው የመጣሁት። ታዲያ እሱ አዲስ አበባ ስመለስ አይደርስም? አዎ ላንቺ እኔ ግን እህቴ አንድ ነገር ሆናለች ተብዬ እንቅልፍ ተኝቼ ማደር አልችልም። ፍጥረቴ ነው። በነገሬ ምንድን ነው? አሁን አልነግርህም። እሱ አስናቀ በግድ ትነግሪኛለሽ። ምን ነው? እንዴ አዎ አንድ ችግር በወቅቱና በአግባቡ በሰዓቱ መፍትሄ ካልተሰጠበት በኋላ ትልቅ ጠንቅ ነው የሚሆነው። ደግሞ ከዛ ድረስ ሮጬ መጥቼ ምን አልነግርህም ልትይ ነው? ነው ወይንስ እኔን ያስጨንቀኛል? አንቺን አላስጨንቀሽም? አስጨንቆኛል እንጂ አስናቀ። ታዲያ ንገሪኝ፣ ምንድን ነው? እኔ እኮ እንዴት ብዬ እንደምነግርህ ግራ ገባኝ። ምንድን ነው የሆነው? ይኸውልህ ምን መሰለህ፣ የሆነ ሰውዬ ፍቅር ይዞኛል ምናምን እያለ ያስቸግረኝ ነበረ። እውነቴን እኮ ነው። ፍቅር ይዞኛል? የማን ነው ቀብራራው? እባክሽን ምን ሆኖ ነው ፍቅር ያዘው? ሰውየው ባለትዳር ነኝ ብዬ ከነገርኩት በኋላ እምቢ ብሎ ያስቸግረኝ ነበር። በኋላ ለፖሊስ እናገራለሁ ስለው ቀረ። ታዲያ አሁን ደግሞ ምን አገኘኝ ብሎ ነው እንደገና ያገረሸበት? እኔ ምን አውቃለሁ? አንቺና ቤተሰብሽን አደጋ ላይ የሚጥል መረጃ አለኝ አለ እና ሲዲ ሰጠኝ። ከዛ ላይው ስል እንደገና ነጥቆኝ ሄደ። አብረሽ ተኝተሻል? አስናቀ ምን ያስፈራሻል? ምን አዲስ ነገር? ኧረ በስመ አብ በል እንዴ! ምንድን ነው የምትለው? እኔ ስታቀኝ ጀምሮ ከመስፍኔ ሌላ ገላይን ማንም ሰው ነክቶት አያውቅም። እያወቀኝ ታዲያ ምን አባቱን ሳይ ምን ምስጢር ይዞ ነው ታዲያ የሚያቀራራው? እኔም ግራ የገባኝ እሱ አይደለም እንዴ? ለኔ ተይልኝ። እንዴት ነው እሱ ምተውልህ? ለኔ ተይልኝ። ገና ለገና ሀብታም ነሽ ገንዘብ ሊበላ ያመጣል ሌባ ነው። ሲዲ ምናምን ገለመድ ነው እንደዛ የሚልሽ። አለመፍራትሽና አለመርበትበትሽን ሳይ ነው ሲዲው እንደገና ነጥቆሽ ይዞሽ ሄደው። ባዶ ነው ሲዲው ራሱ ባዶ ነው። እንደዚህ ላደረገው ነገር ዋጋውን ማግኘት አለበት። ዋጋውን ደግሞ ሰጠው ያስናቀለ። ምን ነው የምታደርጊልኝ? አሁን ሁለተኛ ጊዜ ሲደውልልሽ ለኔ ትደውይልኝና እያጫወትሽ ትጠብቂኛለሽ። ከዛ በኋላ ልክ አስገባዋለሁ። ማን ነበር ነው ያልሽኝ ስሙ? ሞገስ። ሞገስ ጥላቢስ ሞገስ ዋጋ የለው ነገር ነው። ቤተነሽ እንሂድ። መስፍኔ የምንጠብቃቸው አይሻልም? ዞር ብለን ከተማው ነው እንመለሳለን። ኧረ በፈጠረህ ንዳው።
ንዳው እንጂ አልችልም። በደንብ ከፍለሃለሁ። ንዳው ጠንከር ብሎ ይቅርብኝ። እሺ ጥላት ሂድ። እሱንም አልችልም። ከተማ ሰዓት እዚህ በረራ ጥያት ማልሄድ ምነው ፈለግሽ? አዎ ፈልጌ ነበር። ገንዘቡን ከሰጠሽኝ እኮ ወራል ብላሽ። ዛሬም ማመጣጤ ያለብኝን ለመክፈል በዚህ ፍጥነት ያለብኝን ዕዳ ሁሉ ዛሬ ከፍዬ መጨረስ ፈልጋለሁ። ለምን? እንዴት ለምን? ሰው ያለብኝን ዕዳ መክፈል ፈልጋለሁ ሲባል ለምን ይባላል እንዴ? እሱማ አይባልም፣ ግን እንዳትቸገሪ ብዬ ነው። ግድ የለም አልቸገርም። እግዚአብሔር ይስጥልኝ። ቀስ ያልሽ በ4 ወርም በ5 ወርም ዶም ሊቀርም ይችላል እኮ ማርቲ። በፍጹም ሊቀር አይችልም። ይልቅ አይተህ ቀሪ ሂሳቤን ንገረኝና ልክፈልህ። ሃይ መብሪ፣ እንዴት አመሸሽ? የታሜና ጥያቄ አልቀበል ብዬ ባልልሽ አትመጭም ነበር? ለጊዜውም ቢሆን ነው ቢያንስ ከልፍልኝ አይነን አላውም ነበር። በጣም ጨካኝ ሆነሻል ማለት ነው። መጨከን እኮ አይደለም፣ እኔ እንዲህ አይነት ነገር በጣም ስለሚዘገነነኝ። እንዴት እንደናፈቅሽኝ ብታውቂ። ኧረ እባክህ መብሪሞች ስላኮረፍሽ ነው መሰለኝ 2 ዓመት የሆነብኝ። ኧረ እባክህ ቆይ ምንድነው? የታምራት እናት ጋር ሄደ የሆነውን ነገር ማወቅ ፈልጋለሁ። ነገርኩሽ እኮ ማዘር መዲስ አጣው እንዳደርግ ፈልጋ ነበር። አይሆንም ብዬ ጥያት መጣው። ጭራሽ ልጅቷ ሳታውቅ ነው እንዲደረግ የፈለገችው። ታዲያስ ምን አይነቷ ጨካኝ ናት በእግዚአብሔር። ጨካኝ ሆናስ አይደለም፣ ግራ ገብቷት ነው። ቆይ አንተ ግን ለመዲ ነገርካት? አልነገርኳትም። እሺ የመድኃኒቱን አይነት ታውቀዋለች? ማወቅ ብቻ አይደለም፣ በግድ ከእጄ ላይ ነጥቃ ወስደዋለች። እና ልጅቷ እንዲህ አይነት ከባድ ችግር ውስጥ እያለች እንዴት ሳትነግራት ትመጣለህ? አሁን አጉል ጊዜ ማጥፋት አያስፈልግም። ከደውልና ንገራት። መብሬ በፍጹም መደወል ምን ማለት ነው ሰሌ? ደውልና ንገራት እንጂ። ነገርኩሽ እኮ በፍጹም መደወል አልችልም። ለምን? ምክንያቱም ይኸውልሽ መብሬ ማዘር በጣም በሐዘን ተቆርጣለች። ያለቻት ብቸኛ መጽናኛ ደግሞ መዲ ነች።
ይሄን ለሷ በነግራት እንደ ጠላት ነው መታያት። ተያታ ታዲያ ቆይ ጠላት ታደርጋታለሽ ብለ ምስኪኗ ልጅ ትጎዳ ያየ ማለፍ ትፈልጋለህ? ይልቅ አንካ ደውልና ንገራት። መብሬ በፍጹም መደወል አልችልም። እና ይሄን ሁሉ ነውር ካደረክና ጭራሽ መድኃኒቱ ሳይቀር ሰተህልኝ ከመጣ በኋላ ነው ንጹህ ነኝ ብለህ ራስንም ታጽናና? ይኸውልሽ መብሬ አትንካኝ፣ እንዳትጠጋኝ። ጃምቦ በድንገት ከምን ውስጥ ከተፋል? ካለውበት እርሶስ ያለ ልማዶት ብቻዎትን ተቀምጠው ምን ነው መተከዝ ያዙ? የሚያስተክዝ ነገር ይጠፋል ብለህ ነው? ምንድነው እሱ? የተፈጠረ አዲስ ነገር አለ? ማርታም ዕዳዋን በጠቅላላ አምጥታ ከፈለች። ሁኔታዋ ግን አያምርም ነበር። ከፈለች? አምርራለች ማለት ነው? ምን ነው እሱ የምታመር? ዛሬ ጧት ሊሊጋ ሄጄ ነበር። አላናግርም ብላ ከበር ላይ መለሰች። ወንዱ ልጄን በጣም አዝኖብኛል። ለዚህ ሁሉ ምክንያቱ ደግሞ ፍሬዘር ነው። ፍሬዘር ደግሞ በምን ምክንያት ሊነሳቻል? ማርታ ፍሬዘርን ካላገባው እያለች። ምን? ለካ ሁሉም የተባበሩብኝ ለዚህ ነው ማለት ነው። ይሄ ትልቅ እብደት ነው። እንደባብ ቆዳውን አለስልሶ እቷን ያሳሰረባት ጠላቷ አይደል? ብንችል ልንበቀለው ሲገባ እንዴት አገባዋለሁ ትላለች። እኔስ የገረመኝ እሱ አይደለም። ይሄውሎት ይሄን ያህል ዘመን እድልልሃለሁ ብለው ሲጠቀሙብኝ ኖረዋል። አሁን ግን ቃሎትን አፍርሰው ለቤተሰቡ ጠላት ለሆነ ሰው ቢድሯት ይሄ ትልቅ እብደት ነው። ተወኝ ጃምቦ። እሱን እኮ ሀገር የሚያውቁት በታማኝነትና በቃል አክባሪነት ነው እንጂ በካዲነት እኮ አይደለም። ሰማኛለህ ጃምቦ? አልሰማሁትም። እኔ መስማት የምፈልገው ማርታ የኔ ስለመሆኗ ብቻ። ባኩት አሳምነው ይዳሩልኝ። የምችላል መሰለኝ። ያውቃሉ። ማርታን በጣም ነው የምወዳት። ይህን ያህል ዘመን እሷን በተስፋ ስጠብቅ ብዙ ነገር አጥቻለሁ። እድሜም አምልጦኛል። ካሁን በኋላ ደግሞ ሌላ ሴት ለኔ መልመድ ከባድ ነው። እባክዎትን የፈለጉትን ያህል ገንዘብ ሰጥቶታለሁ፣ አሳምነው ይዳሩልኝ።
የሚደንቅ እኮ ነው። በጣም ማሉና አባርቾ ቢያው ጥሩ ነበር። ዳሎልን እንጎብኝ ብለው ሄደዋል። ዳሎል ዘበራ አጅሬ ታቀበታለህ እኮ መቼ ቤተሰብንም እያዝናና ራስንም እያስደሰትክ ስራህን መስራት ትችልበታለህ እኮ ወዳጄ። የካሹ ነገር ስለሚያሳስበኝ ነው። ታዲያ ምን አለ እኔንስ ብትነግረኝና ጨረታውን ብካፈል ኖሮ። ኧረ እባክህ ሁለመናዬን አፍጠርጥሮ የሚያቀኝን ሰው ጠርቼ ሙልቼ እንደወጣ ነው የምትፈልገው? ምክንያቱ እንኳን ያህል መሰለኝም። ለማንኛውም እኔ ጨረታውን ሰነዱን ገዝቼዋለሁ። አንተ እኮ የምትሰራው ስራ አይደለም። እኔ የምሰራው ስራ አይደለም አውቃለሁ። ለማንኛውም እናደርጋለን መሰለህ ፌክ የሆነ ስራ እንሰራና አንተ እንድታሸንፍ እናደርጋለን። ምን አልክ? አይ ለሰዎቹም ነግሬያለሁ። ወሳኝ የሆኑ ሰዎችን አነጋግሬያለሁ። ትንሽም ደግሞ ቃል ገብቼላቸዋለሁ። ይሰጠዋል፣ ስራውን ይሰጠዋል። የፈጣሪ ያለ ዳግመኛ እንደዚህ አይነት ቆሻሻ ነገር ውስጥ እጅ እንደማትከት ቃል ገብተህልኝ አልነበረም እንዴ? ምን አዲስ ነገር ነው እንዴ? ሰው እኮ እንደዚህ ነው የሚሰራው። ምን አዲስ ነገር ታደርገዋለህ? በጣም ያሳዝናል። እኔ ተለውጣል ብዬ ስዘናጋ አንተ ለካ አሁንም እዛው ነው ያለው። አንዳንዴ ደግሞ ታበዛዋለህ መስፍን። የሙት ምን ሁሉ ሰው የሚሰራው እንደዚህ ነው አልኩህ እኮ። አዲስ ነገር አይደለም ይሄ። በዚህ አይነት የምናስመጣቸው እቃዎች ሁሉ ችግር አለባቸው ማለት ነው። ምን ተረጋጋ። ታበዛዋለህ እኮ መስፍን። አንዳንድ ጊዜ ደግሞ እንደው ሌላ ዓለምና ሌላ ፕላኔት ላይ ያለህ እኮ ነው የሚመስለኝ እኮ። እንዲህ ከሆነ ጨረታውን ትቼዋለሁ። ደግሞም የምታስመጣቸውን እቃዎች ማጣራት ትፈልጋለሁ። ወደብ ደርሰው ወደ መሀል ሀገር ሲገቡ ነው የምታጣራው? ባርች ቀስበል ተቀየምሽኛል አይደል? አልተቀየምኩም ግን አናደኛል። ምን ማለት ነው? አልተቀየምኩም አናደኝ? ሁለቱም ያው አይደል እንዴ ማሚ? እሺ ይቅርታ። ባርች አንተም ቃል ግባልኝ። ስለዚህ ጉዳይ ደግመህ ለአባትህም ሆነ ለማንም ሰው እንዳታነሳ። ፖሊሶቹ ዋናውን ገዳይ እስከሚይዙ ድረስ። እንዳልገደልኩትም እሱን እኮ ያውቃል። እሺ ንገረው እሱ። ግን ስለዚህ ጉዳይ ለማንም ማንሳት የለብህም። ለአባትህም እኔን ሳታማክር እሺ? ቃል ግባልኝ ባርች። እሺ ማሚ። ግን እሺ ምልሽ ግን ማሚ ይሄ ፊትሽ ከጠፋ ይሄ ለዚህ አሁን በቃ ፀሐዩ ሳይግል እንሂድ። አይ እኮ እየቀረጽኩሽ ትሄጃለሽ ነይ። ስንቴ ነው? እሺ ወደ ኋላ እየተቀረ ለምንድን ነው እንደዚህ የምትጨነቂው ጻዲ? ለምን ያስጨንቅ? ከዛ ሁሉ ሰው መሀል እኔና ሶስቱን ጎረምሶች ፈልጋቸዋለሁ አናግሪ ማለቱ ያስጨንቅ? እሱማ ያስጨንቃል። ደግሞ እኮ ጎረምሶቹን አስገድዶ የሆነ ኪኒን ሲያስወጣቸው ነበር። እና ታዲያ እነሱ ያጡት ኪኒን አንቺንም ያስጨንቅሻል? አላውቅም ግን በጣም ፈርቻለሁ። ቦሳሶ እናንተ መጥቶ የሚወስዳችሁን ጀልባ መጠበቁበት ቦታ። ለኔ ግን መቀበሪያ ነው የሚመስል። በእናትሽ አታማርች ጻዲ። ምን ሆነሻል? ሟርት አይደለም፣ የተሰማኝን ትክክለኛ ስሜት ነው የምነግርሽ። ደላላው መንገድ ላይ ሊያስገጨኝ ፈልጎ ስላልተሳካለት ነው ሊበቀልኝ ይፈልግ። ቢሆንም እንዲራራልሽ መመኘት ነው እንጂ ለምን እንደዚህ ትሆኛለሽ? ይራራል። እድሜን በሙሉ ወንዶች የጭካኔያቸውን ዱላ እንጂ ርህራሄያቸውን አሳይተውኝ ያውቁ። ይማዝን አንዱን ሰይጣን አመለጥኩ ስል ሌላኛው ሰይጣን ላይ መልሼ ሞደኝ። በእናትሽ ቀና ቀናውን አስቢ ጸደይ።
በጣም ጥሩና መልካም ሰው ስለነበርሽ መልካም ነገር እንዲገጥምሽ እመኝልሻለሁ። እነዚህን ስልክ ቁጥሮች እንኪ። ከሞትኩኝ ለወንድሜ እርዳታ የሚያስፈልግ ችግር ከገጠመኝ ደግሞ ለልዑል ደውይለትሽ። ሃይ መዲ፣ እንዴት እንደናፈቅሽ ልነግርሽ አልችልም። ስልክሽን ደጋግሜ ብደውል ኔትወርክ ነው መሰለኝ አልሰራ ብሎ አሁን ራሱ በመከራ ነው ያለኝ። መዲ አይደለም